አንድ ደሃ ወጣት ልጅ የፈጅርን ሶላት ለመስገድ ሲሄድ የእርሱን ህይወት የቀየረ ብቻ ሳይሆን የሚሊዮኖችን ልብ የነካ ተአምራዊ ክስተት ገጠመው። በምሽቱ የመጨረሻው ክፍለ ጊዜ ወቅት ዓለም ሲተኛ ያሲር የአላህን ውዴታ ፈልጎ ወደ መስጊድ ይሄድ ነበር። ነገር ግን ይህንን ሲያደርግ ስለሚፈጠረው ነገርና እጣ ፈንታው እንዴት እንደሚቀየር የሚያውቀው ነገር አልነበረም። ይህን ተከትሎ የተፈጠረው ነገር ከሰው ልጆች ምናብ በላይ የሆነ ነው። ይህ ገጠመኝ አሁን በመላው ዓለም ላይ የተስፋፋ ልዩ ምሳሌ ሆኗል። ሱብሃንአላህ። ቪዲዮውን ከመጀመራችን በፊት ሙስሊሞች ከሆናችሁ ሱብሃንአላህ ብላችሁ ኮሜንት ላይ ጻፉልን። ቪዲዮውንም ላይ የፈጅር ሰላት አምልጦት የማያውቅ አንድ ምስኪን ደሃ ሰው የምንነግራችሁ አስደናቂ ታሪክ አለን። በአላህ ስም ይህንን አነቃቂና ትርጉም ያለው ታሪካችንን እንጀምር። በግብጽ በምትገኝ አንዲት ትንሽ መንደር ውስጥ ያሲር የሚባል ወጣት ልጅ ይኖራል። ያሲር ደሃ የቲምና ቤተሰቡን የሚያስተዳድርና ለቤተሰቡም ብቸኛ የሚያቀርብ ልጅ ነው። እርሱ የሚያስተዳድራቸው 4 እህቶች አሉት። የእነርሱን ፍላጎት ለማሟላት ደከመኝ ሰለቸኝ ሳይል በየቀኑ ይሰራል። ምንም እንኳን ህይወታቸው በችግርና በድህነት የተሞላ ቢሆንም ያሲር ግን የፈጅር ሶላት አምልጦት አያውቅም። ሁልጊዜም በፈጅር ስግደቱ ወቅት ስጁድ ላይ እያለቀሰ አላህ ካሰበው በላይ የሆነ ርዝቅ እንዲሰጠው እህቶቹን መዳር እንዲችልና የክብር ህይወት እንዲሰጣቸው ሲል ዱዓ ያደርጋል። ተአምራዊ ክስተት ህይወቱን ሊቀይረው ጥግ ላይ የጠበቀ መሆኑን ግን የሚያውቀው ነገር አልነበረም። አንድ ቀን የላቡን ዋጋ በማይከፍለው ጨካኝ ሰው መሬት ላይ እየሰራ ነበረ። ምንም እንኳን ያሲር ከሚገባው ያነሰ ክፍያን ቢሆንም የሚያገኘው ተቃውሞ አቅርቦ ግን አያውቅም። ውጥረትና ጭንቀቱ ስቃዩን ዋጥ አድርጎ እንዲኖር አድርጎታል። የዛን ዕለት ምሽት ያሲር በጥልቅ ሐዘን ውስጥ ሆኖ ወደ ቤቱ ተመለሰ። ሐሳብ የገባቸው እህቶቹ ምን ሆነሃል በማለት ጠየቁት። እርሱ ግን ቀለል አድርጎ አልሐምዱሊላህ በማለት መለሰላቸው። እንዲነግራቸው ሲወተውቱትም ቆጣለና ብቻዬን ተውኝ ባካችሁን አለ ጮክ ባለ ድምፅ። ከመተኛቱ በፊት እንደ ዘወትር ልማዱ ፊቱን ወደ አላህ አዙሮ በድጋሚ በጥልቅ ስጁድ ላይ ሆኖ ከልብ በመነጨ ዱዓ አደረገ። ኦ አላህ፣ ለፈጅር ሶላት መነሳት የምችልበትን ችሎታ ስጠኝ። ኦ አላህ፣ ሐዘኖቼን ሁሉ አስወግድልኝ በማለት ዱዓ አደረገ። ከዛ ዕለት ምሽት በኋላ በህይወቱ ውስጥ አስደናቂ ምዕራፍ ጀመረ። የፈጅር አዛን ከመደረጉ ቅጽበቶች በፊት ያሲር ከእንቅልፉ ነቅቶ ውዱእ አድርጎ እንደተለመደው ለስግደት ሄደ። በሶላት ጊዜም በሱጁድ ላይ ሆኖ ለአላህ ለእህቶቹ የተባረከ ርዝቅ እንዲሰጣቸው ዱዓ አደረገ። ሶላቱን ጨርሶ ከመስጊድ እንደወጣ በእጅጉ ያስደነገጠው ተአምራዊ ነገር ገጠመው። ሱብሃንአላህ። ከመስጊዱ ፊት አንድ ሀብታም ሰውን በቅንጡ መኪና ውስጥ ሆኖ አየ። ሀብታሙ ሰውዬም ወጣቱ ልጅ ና ወደዚህ ላናግርህ እፈልጋለሁ አለው። በማያውቀው ሰው ድምፅ ቢደነቅም የያሲር የማወቅ ፍላጎት ከፍተኛ ደረጃ ላይ ደርሶ ስለነበረ ከመሪው ኋላ ወደ ተቀመጠው ሰው ጋር ሄደ። ይህች ቅጽበት ህይወቱን እስከ ወዲያኛው እንደምትቀይረው ግን ያወቀው ነገር አልነበረም።